ቤቴ በሉ እስቲ የጸሎት ቤት ነው። ቤት የተባለ የኛ ሰውነት ነው። እየሰማችሁኝ ነው? ምንም ቤት የተባለ ይሄ ቤተ መቅደስ እናናሳይ። መሐሪው አምላክ ይቅር ባዩ አምላክ በኪሩቤል ጀርባ ተቀምጦ መላእክቱ በመፍራት እየተንቀጠቀጡ ምስጋና የሚያቀርቡለት ሱራፌል ፊቱን ማየት ሳይችል ቀርቶ በክንፎቹ ፊቱን ጋርዶ የሚቆምለት ያ ኃያሉ አምላክ እኛን ትሕትናን ለማስተማር ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ሊቀመጥ ወደደ። ለምንድን ነው ብሎ የሚጠይቅ ሰው ቢሏችሁ፣ እናንተ ግን ጌታ ይሻል በሉ፣ አምላክ ይሻል በሉ። የእግዚአብሔር ልጆች አህያ ታስራ ነበረ፣ ከነውርንጭላዋ ታስራ ነበረ። ፈታችሁ አምጡልኝ አለ። ምን አደርጋችሁ? ድምጻችሁ አይሰማም። ምን አደርጋችሁ? ምን አደርጋችሁ? የእግዚአብሔር ልጆች አህያዋ የታሰረችበት ገመድ ዲያብሎስ ያሰረበት የኃጢአታችን ምሳሌ ነው። አህያዋ ታስራ እንደነበረች አዳም ከነ ልጆቹ ታስሮ ነበረ። አህያዋን ፈታችሁ አምጡልኝ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን፣ ሰውን ለመፈወስ፣ ሰውን ወደ ቀደመ ክብሩ ሊመልስ ነውና የመጣው ፈታችሁ አምጡልኝ አለ። የእግዚአብሔር ልጆች መፈታት ባለበት ቤት ነው ያለነው። ከመታሰር ከማይሰራ ኃጢአት መፈታት ያለበት ቤት ነው ያለነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከመረጣቸው በኋላ አንድ ስልጣንን ነበረ የሰጣቸው። እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ የሰጠውን የሐዋርያትን ስልጣን እውን ሊያደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እኛን ሊያስተምረን ወደ መንደረዳችሁ አህያይቱ ታስራ ታገኛላችሁ አለ። የእግዚአብሔር ልጆች ቤተ ክርስቲያን ትልቁ የቤተ ክርስቲያን ችግር የአህያዋ መታሰር አይደለም። ታሪኩ ይሄ አይደለም። እኛ የታሰርነው በምንድን ነው? እንመለስ ወደ ራሳችን። እኛን ያሰረ ነገር ምንድን ነው? የእግዚአብሔርን ሥጋ እንዳንቀበል እኛ የታሰርነው በምንድን ነው? ንስሐ እንዳንገባ እኛ የታሰርነው በምንድን ነው? ትሑታን እንዳንሆን እኛ የታሰርነው በምንድን ነው? በትዕቢት ነው የታሰርነው? በአመፅ ነው የታሰርነው? በግፍ ነው የታሰርነው? በተንኮል ነው የታሰርነው? በኃጢአት ነው የታሰርነው? ምንድነው እኛን ያሰረን? የኃጢአት ማሰሪያ ምንድነው? ዲያብሎስ ያሰረን። ስንቶቻችንን ጾሙ ከገባ በኋላ ካህናት አባቶቻችን ቅዳሴ ሊቀድሱ ገብተው፣ ዲያቆናት ወንድሞቻችን ቅዳሴ ሊቀድሱ ገብተው ዕለት ዕለት ሕይወት የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ይበላሉ፣ ደሙን ይጠጣሉ። የእግዚአብሔር ልጆች ጾሙ ከገባ በኋላ ስንቶቻችንን ሥጋ አምላክን የተቀበልነው? ስንቶቻችንን ደመ አምላክን የተቀበልነው? ስንቶቻችንን የተቀበልነው ንስሐ የጨረስነው? ወይስ ንስሐ ሳንገባ ዝም ብለን ነው ምንጾመው? ዝም ብለን ነው ምንጸልየው? ዝም ብለን ነው ጸበል ጾመን የምንጠጣው? ዝም ብለን ነው የምንሰግደው? የእግዚአብሔር ልጆች እኛ የታሰርነው በምንድን ነው? አሁን ወደ ሕይወታችን ወደ ራሳችን ወደ እኛ እናምጣውና ምንድነው ያሰረን እኛን? ክርስቶስ አህያይቷን ፈታ፣ ከነውርንጭላዋ ፈታ። ከፈታ በኋላ በተፈታችው አህያ ላይ ነው ክርስቶስ የተቀመጠው። ሰው ከኃጢአት ሳይፈታ ክርስቶስ አያድርም። እንዲሁ ዝም ብሎ እየመጣችሁ የእግዚአብሔር ልጆች ንስሐ ገብታችሁ ቀኖና ወስዳችሁ ከኃጢአት ተለይታችሁ የክርስቶስን ምሕረት አምናችሁ ቸርነቱን አምናችሁ ሥጋ አምላክን ሳትቀበሉ ሳትቆርቡ እደጅ ላይ እየተመለሰ
ክርስቶስ የተቀመጠው። ተፈታል ወንድሜ፣ ተፈተሻል እናተ እህቴ፣ አባቶቼ ተፈታችኋል። ንስሐችሁን ጨረሳችሁ፣ ቀኖናችሁን ጨረሳችሁ፣ ሥጋ አምላክን ተቀበላችሁ። የዛን ጊዜ ክርስቶስ ሊቀመጥ ይፈልጋል። እስቲ ክርስቶስን እንሸከም። ክርስቶስ ወደ ቤታችን ሊገባ ይፈልጋል። ክርስቶስ በእኛ ላይ ሊቀመጥ ይፈልጋል። ክርስቶስ በእኛ ላይ ሊያርፍ ይፈልጋል። ክርስቶስ ቤታችንን ይፈልጋል። ትዳራችንን፣ ሕይወታችንን ክርስቶስ ሊከብርበት ሊቀመጥ ይፈልጋል። ግን እኛ አልተፈታንማ። ካህናት ሊፈቱ መስቀል ይዘዋሉ። አባቶች አሉ የሚያስተምሩ፣ ሕይወት የሚያሳዩ፣ ሕይወት የሚዘሩ፣ ሃይማኖት የሚያስተምሩ አባቶቻችን አሉ። ግን መች ተፈታን? ከተፈታ በኋላ ነው ክርስቶስ በተፈታችው አህያ ላይ ተቀመጠ። እንደታሰረች አልተቀመጠም ክርስቶስ። ምስጢሩ ምንድነው? ሰው ንስሐ ሲገባ ክርስቶስ ያርፍበታል። አሲ ይታው ያበስልኮ ጦሳ ማሮታ ቆፕሪኮ ጦሳ ኮ ባኩሻው ተቆጥሪ ጦሳ ኮ ሚጭሪ ጦሳ ኮ ሲልኮ ባይፊያ ጦሳ ኮ ጠልኮ ባገዲያም ጦሳ ኮ መትኮ ጦሳው ማራጊዲ ጦሳ ኮ በወዘና ሸምሲያ ወግዲኮ ነገራ ቀሾፕ ብርሽኮ ጣለያ ቀሾፕ ብርሽኮ ሳባ ሰዓ ቀሾፕ ብርሽትኮ ሚሻሞቴ ባቀሾፕ ብርሽትኮ ነገራ ቀሾፕ ብርሽት ያበጊኮ ሉጎዳይ ጦሳ ኢየሱስ ክርስቶስ ታይም ተቦሌ አቀና ያግዲ ባዳማ ዲዳ ሀሬ ብርሽ የኪቴ ያዲስ ሀሬቲ ቀሸቱ ትዳሺ ሀሬቱ በለ ኡትሌና አያችሁ። የእግዚአብሔር ልጆች እኔና እናንተ ምን እያደረግን ነው? በእውነት ለአህያዋ ብቻ ነው ወይ? እቺ አህያ ነች መንግሥተ ሰማያት የምትገባው? ቤተ ክርስቲያን ለአህያዋ ነው የምትጨነቀው? ምስጢሩ ለእኛ ነው። ይገባናል። የእግዚአብሔር ቃል እየሰማነው ነው። ክርስቶስን ልንሸከም ፈቃደኞች ነን ወይ? አህያዋን ያልናቀ ጌታ እኛንም እኮ አይንቀንም። ለምንድን ነው የምንገፋው? ለምንድን ነው የምናርቀው? ለምንድን ነው ከሩቁ እንዲሄድ የምናደርገው? ለምንድን ነው ወደ ቤታችን ይዘን የማንሄደው? ክርስቶስን ወደ ቤታችን ይዘን የማንሄደው? እግዚአብሔር ልጆች ለምንድን ነው? አህያዋን ፈታችሁ አምጡልኝ አለ። የዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተፈታችው አህያ ላይ ተቀምጦ ስመጣ እንዳለ ሕፃናቱ ወጣቶቹ ተነስተው ልብሳቸውን እያነጠፉ የእግዚአብሔር ልጆች ቅጠል እየቆረጡ ዘንባባ ይዘው ተምር ይዘው የእግዚአብሔር ልጆች ኢየሱስ ክርስቶስን ማመስገን ጀመሩ። ልብሳቸውን እያነጠፉ። ለምንድን ነው ልብሳቸውን ያነጠፉት? ለምንድን ነው በአህያዋ ላይ ልብሳቸውን ያደረጉት? ምስጢር አለ። ዝም ብሎ አይደለም። ይሄ ባንዲራ በአህያዋ ላይ ታሰሩ ዝም ብሎ አይደለም። በዕለቱ የተደረገው ምስጢር ስላለ ነው። አንተ የእኛን ኃጢአት ትሸፍናለህ። ኃጢአታችንን ምን ታደርጋለህ? ክርስቶስ ይሸፍናል አይሸፍንም? ይህ ገለጠ ያላሳየ እኛ የምናውቀው ጓደኞቻችን የማያውቁትን ዘመዶቻችን የማያውቁትን ባል የማያውቀውን ሚስት ብቻዋን የምታውቀው ሚስት ብቻ አውቃ ባል የማያውቀውን ጎረቤት የማያውቀውን የእኛን ምስጢር ክርስቶስ ሸፍነው ሳልሸፈንም? እስቲ የሚሸፍነውን የጠበቀውን አምላክ እልል ብላችሁ አመስግኑ። ምስጢራችንን ትሸፍንልናለህ፣ ትሸከመናለህ። የእኛን ሕይወት የምትጠብቅ አንተን ልብስ እርቃንን እንደሚሸፍን ሁሉ የእግዚአብሔር ልጆች እርቃናችንን በልብሳችንን እንደሸፈነው ሁሉ የእግዚአብሔር ቸርነት እኛን ጠበቀች። ይህንን ቸርነቱን ነው ቤተ ክርስቲያን ስትዘምር ስታመሰግን ያደረችው። አያችሁ። ስለዚህ ልብሳቸውን አነጠፉና ዘንባባ ይዘው እግዚአብሔርን ማመስገን ጀመሩ። ዘንባባ የድል ምልክት ነው። ጦኑ አስለሚሶ ጦኒ ዳገቲ ሰሌና ወይ ማጋ ዘንባባ ወይ ጥድቆሳሲ ጋላታ ያሻሽሾስማ ጦነት ዳገታ ግደኩና ሰረዶ ቤቲ ጦሳይ ጦኒን ጦሳነ ቅዳቤቲ ጦሳ ሃረት ዳገቲ ሞያቲ ዘንባባ ወይ ጥድ
nuna nagara petroolii neekoshii qanaadhaan nuna neekoshii sharawiidha qoossa gidee bishaa'u nenaan xoonee deesi nenaan maadoo deesi nenaan kundi akkanaan dandigettee deesi nenumara dheeraa walikko nusun ta'u kee akkattiin guyya keekko neni xooni siyaa qoossaa yaa gidi ዘንባባ ወርቅሊ ቆሳስ ገላታ ሽሽው ስማ ዝም ብላ አይደለም ቤተ ክርስቲያን የምታደርገው ዘንባባ በውስጡ የያዛቸው ነገሮች አሉ። በዛ ያመሳቀለች ቤተ ክርስቲያን ልታስተምረን ፈለገች። ዘንባባ የምናየው ዘንባባ እሾሃማ ነው፣ ይወጋል፣ እሾሃማ ነው። የእግዚአብሔር ባህሪው አይመረመርም። ይመረመራል። ቆሳ ቆሳ በተኙ ሲረቲ አማሮ ተኙ ሲረቲ እየሰማችሁኝ ነው አይደል? ዘንባባ እሾሃማ ነው። ይሄ እሾህ አለው፣ ይወጋል፣ አይደረስም። ባህሪ አይመረመርም ሲሉ ይሄ ዘንባባ ይዞ እግዚአብሔርን ያመሰግናሉ። ዘንባባውን በእሳት ብታቃጥሉ አይበላውም፣ ለብልቦ ይተወዋል። አንተ መለኮት ነህ፣ አንተ አምላክ ነህ፣ ባህሪ አይመረመርም፣ ጌታ ነህ፣ ሁሉን አዋቂ ነህ፣ አንተ እግዚአብሔር ነህ ሲሉ ዘንባባ ይዘው አመሰገኑ። ድል ያደረጉ አብርሃም ይስሐቅን ወልዶ ዘንባባ ይዞ እግዚአብሔርን አመሰገነ። አብርሃም ማንን ወልዶ? ከኔ ጋር ናችሁ? እግዚአብሔር በምህረት ከሁላችን ጋር ይሁን። አብርሃም ይስሐቅን ወልዶ ምን ይዞ አመሰገነ? አብርሃም ይስሐቅ የልዲ አይባ ወቂ ገለትዲ አይባ ወቂ ገለትዲ አብርሃም የሆነ የልዲ አብርሃም የሆነ የልዲ አይባ ወቂ ገለታ የርሾ ሽሽዱ ዘንባባ ይስሐቅ ያዕቆብ የልዲ ዘንባባ ወቂ ቆሳስ ገለታ የርሾ ሽሽስ ይሄ አባቶቻችን ለእግዚአብሔር መስዋዕት ሲያቀርቡ ዘንባባ የያዙ ለእግዚአብሔር ምስጋና ያቀርቡ ነበረ። ስለዚህ ዘንባባ ይዞ ክርስቶስ ኢየሱስን ማመስገን ጀመሩ። አባቶች ሲያመሰግኑ፣ ወንድሞች ሲያመሰግኑ፣ ሕፃናት ሲያመሰግኑ ጌታችን በምስጋና ታጅቦ ወደ ቤተ መቅደስ መጣ። ወዴት መጣ? ከኔ ጋር ናችሁ? አበዛባችሁ? ሊጨርስ ነው፣ በቃ ሊያልቅ ነው። ችግር የለም፣ አትጨናነቁ። ስለዚህ ጌታችን መድኃኒታችን በምስጋና ታጅቦ ቤተ መቅደስን 3 ጊዜ ዞረ። ስንት ጊዜ ዞረ? ስንት ጊዜ ዞረ? እሱም ቤተ መቅደስን ዞሮ ስላሳየ ነው ዛሬ ይሄን ቤተ ክርስቲያን ንግስ በዓል ሲሆን ቤተ መቅደስን ታቦት ይዘን ተሸክመ አባቶቻችን ታቦት አክብረው እኛ እየዘመርን እያመሰገን ዲያቆናት መስቀልን ይዘው ቤተ መቅደስን የምንዞረው ከንቱ አይደለም። አንድም መዝሙረኛው ዳዊት በመዝሙር 25 ላይ መሠዊያህን እዞራለሁ የሚል ተጽፏል። ምንን እዞራለሁ? ድምጻችሁ አይሰማም። ምንን እዞራለሁ? እንተ በተስካና ቢዲ አይከናዩቲ አይወቱና ሀገ ሐራባ ማለቴ ደሬንዲ አሰዲ ኑፈ ካሬራ ቢያገቲ እንተናዎችኮ ዳዊት መዝሙር ያማጻፋ ወላኔ ላፈመነ ይቻሻ ወላኔ ጦሳው ነኬታታኒ ዩያና ጋላታ ሲያናው ጋላታ ሺሻናው ጋላታ ያርሽዋ ነታቦታው ተሳፈ ሲያናው ቤተ መቅደስያ መቅደስን መሠዊያህን እዞራለሁ ተብሎ የተጻፈው ቃል ስላለ ኢየሱስ ክርስቶስ 3 ጊዜ በአህያይቱ ተቀምጦ የእግዚአብሔር ልጅ ዞረ። ስንት ጊዜ ዞረ? 3 ጊዜ። ክርስቶስ ትህትናን አስተማረ። ትህትናን አስተማረ። ትሑታን ሁኑ አለ። ዝቅ ስትሉ እኔ እቤታችሁ እገኛለሁ። ዝቅ ስትሉ እንተ ዝቅ ገበድኮ ታይንተና ጠቆተና እንተና ታቀና እንተና ታቦንቻና እንተና ታዱማያና እንተና ታጌታ ወጣና ያግዲ ሐሬ ወሉትቢ ሐሬ ማሬ ወሉትቢ ሄዙቶ ዩኒስ ያገስ በዚህ ጊዜ ማመስገንን የማይወዱ ለክርስቶስ ቃል ደንታ የሌላቸው በዚያን ዘመን የነበሩ አይሁድ በክርስቶስ ላይ ተነሱ። ማን ተነሱ? አይሁድ ሊቃነ ካህናት። አሁን በጣም የሚያሳዝነው ክርስቶስ ሲሰቀል የነበሩ ሊቃነ ካህናትን አሁን በአዲስ ኪዳን የክርስቶስ ካህናት የሆኑትን ጋር
አንድ አድርጎ የሚመለከቱ እጅግ በጣም የወደቁ አስተሳሰባቸው እጅግ በጣም በቃ አስቸጋሪ የሆኑ ሰዎች አሉ። የሚገርማችሁ ክርስቶስ ሲመጣ ሊቃነ ካህናት የሚሉ ሰዎች በዚች ምድር ላይ ከብረን እንኖራለን ብሎ የሚያስቡ እንደውም ትንሣኤ ሙታን አለ ብሎ የማያስቡ ሊቃነ ካህናት የሚመረጡ እነሱን የሚመሩ ከሰዱቃውያን ወገን ሊቀ ካህን ሆኖ ይሾሙ ነበር። እንደሚታወቀው ሰዱቃውያን የሚባሉ ትንሣኤ ሙታን የለም ብሎ የሚያምኑ ናቸው። ከነዛ ወገን ገንዘብ ሰብስበው ለራሳቸው መርዝም ብሎ የሚኖሩ ሰዎች፣ ምድራዊ አስተሳሰብ ብቻ ያላቸው ሰዎች ክርስቶስ ሲመጣ ቤተ መቅደስን ተቆጣጥረው ነበር። አሁን የእኛ ካህናት ወንስፎ ትንሣኤ ሙታን ተስፋ እናደርጋለን፣ የዳግም የክርስቶስ መምጣትን ተስፋ እናደርጋለን፣ በጌታችን በኢየሱስ ክርስቶስ ዳግም መምጣት እናምናለን እያሉ ጸሎተ ሃይማኖት የሚደግሙ የሚያስተምሩ በሃይማኖት መሪዎቻችን የሆኑ ካህናት አሉ። የዚያን ጊዜ የነበሩ በትንሣኤ ሙታን እንኳን የማያምኑ ሰው በስብሶ ይቀራል፣ ሰው ሞቶ ይቀራል እያሉ የሚያስቡ ሰዎች ክርስቶስ እየተመሰገነ ሲመጣ ዓይናቸው ቀላ፣ ተናደዱ፣ ተቆጡ፣ ኢየሱስ ክርስቶስን አስጠነቀቁ። እነዚህን ሕፃናትን ዝም አታሰኝም ወይ አሉ። ምን አታሰኝም? ሀጌታ ገለቴ ጌታ ሀጌታ ነስ ገለታ ሽሼ ጌታ ሀጋ ነስ ኢልልጊያ ጌታ አይሲ ጮቲ ኪያገን እቲ ጮኡ ጎቲኮ ሹቻይ ከተው ገለታ ሽሼ ሲያግ ሹቻይ ዋነስ እንተ ወሲያ ቀናጠያ ባይዱኮ ሹቻይ ማታይ ጦሳ ወሰስ እየሰማችሁ ምን አይደል? እናንተ እየጸለያችሁ ወሲ ዲንታ ቀናጠያ ባይዱኮ ማታይ ሚታይ ጦሳ ወሰስ ሹቻይ ጦሳ ገለተስ ሃታይ ገለተስ ሀበ ጦሲ መቂዶ ባይ አሲ ገለታ ሽሽስ እንተ ገለታ ነጠያ ባይዱኮ እንተ ዶናይ ጦሳው ገለታ ጋናጠያ ባይዱኮ ጉራን ደንዲዲ አይሲዳ ጦሳው ነገለታ አይካጋናጠያ ባይዱኮ ፕሬማ ኪዲ ገለታ ያርሾ ጦሳው ሽሸና ጠያ ባይዱኮ ናጊዳ ገለታ ነጣይኮ ማዲዳ ገለታ ነጣይኮ ኢሚዳ ገለታ ነጣይኮ ሄሚዳ ገለታ ነጣይኮ እንተ ገለታ ነጣያ ባይዱኮ እንተ ጮኡ ቢኮ ሹቻይ ተና ገለቴሲ ያገስ ሹቻይ ተና ዋነስ ሹቻይ ተና ዋነስ አነ ጦሳው ተና ሹቻ ፈጎቶ ባጊ እግዚአብሔር አምላክ ሆይ ከድንጋይ አታሳንሰኝ በሉት እስቲ። እንግዲህ ከድንጋይ አንሰን እንዳንገኝ ከምን ከድንጋይ እየሰማችሁኝ ነው? ሹቻ በጎጥ ይቆማል ለአፋት ይጥባ ሹቻ ጦሳ ገለቴስ ነቃ ገለቴው ያመሰግናል አለ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መጥቶ ቤቴ የጸሎት ቤት ነው አለ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ቤቴ በሉ እስቲ። የጸሎት ቤት ነው። ቤት የተባለ የኛ ሰውነት ነው። እየሰማችሁኝ ነው? ምንም ቤት የተባለ ይሄ ቤተ መቅደስን ብቻ ይዘን እንዳንቀመጥ። ቤተ መቅደስ ቤት የተባለ የኛ ሰውነት ነው። ነው አሳተታ ነው በላይ ጦሳይ አቂዮ ጦሳ መቅደስያ ነው እያንዳንዳችን ሰውነታችን የእግዚአብሔር ቤተ መቅደስ ነው። ይሄ እግዚአብሔር ቤተ መቅደስ የተፈጠረበት ዋነኛ ዓላማ ጠዋት ስነሳ እግዚአብሔርን ማመስገን ነው። ከሰዓት ከዋለ በኋላ በሰላም ያሳደረ ያዋልከኝ አንተ ነህ ብሎ ለእግዚአብሔር ምስጋና ማቅረብ ነው። ስበላ እግዚአብሔርን ማመስገን ነው። ስጠጣ እግዚአብሔርን ማመስገን ነው። ስለብስ እግዚአብሔርን ማመስገን ነው። ባጋጠመው ነገር ሁሉ እግዚአብሔርን ማመስገን ነው። እግዚአብሔርን ማወደስ ነው። የጸሎት ቤት ነው። ቤቴ የጸሎት ቤት ነው አለ ጌታ። እናንተ ግን የወንበዶች ዋሻ አደረጋችሁ አለ። የምኖች ዋሻ ከኔ ጋር ናችሁ? እናንተ ግን በሉት እስቲ። እናንተ ግን የወንበዶች ዋሻ አደረጋችሁ። ወንበዴው ጠላታችን ዲያብሎስ ነው። ወንበዴ ጥል ነው። ወንበዴ ክርክር ነው። ወንበዴ ክፋት ነው። ወንበዴ ተንኮል ነው። ወንበዴ ዝሙት ነው።
ስርቆት ነው። ሰውነታችሁ እናንተ የወንበዴ ዋሻ አደረጋችሁ፣ የኃጢአት ማከማቻ አደረጋችሁ አለ። እስቲ እንመለስና የኛ ሰውነት ላይ ምንድነው የሰፈረው? ምንድነው እንደ ዋሻ የተጠጋው? እኛ ወደ ራሳችን እንምጣ እስቲ። ምንድነው ወደ በእኛ ሰውነት ላይ የነገሰው? ምንድነው እኛ መላቀቅ ያቃተን? ምንድነው የታሰርነው? ከምን ጋር ነው የተላተምነው? የወንበዴ ዋሻ አደረጋችሁ። አያችሁ፣ አሁን ክርስቶስ የእኛን ሰውነት ለክብሩ ማደሪያ እንድናደርገው ይፈልጋል። እግዚአብሔር ሊከብርበት ይፈልጋል። ከእኛ ጋር ወደ ቤታችን ሊሄድ ይፈልጋል። በእኛ ላይ ሊያርፍ ይፈልጋል። እኛ ደግሞ የወንበዴ የሰይጣን ዋሻ፣ የወንበዴ የዲያብሎስ ዋሻ፣ የኃጢአት ዋሻ አደረግነው። ስለዚህ በኃጢአት ዋሻ ላይ ክርስቶስ አያድርም፣ አያርፍም። ክርስቶስ ለማለት